አገር ሊያሳጣን ነው የሰውዬ። እኔ ፐርሰናሊ ወደ 50 ዓመት እየተጠጋው ነው። ከዚህ በኋላ ብዙ አዲስ ነገር አላየም። ግን ልጆች አሉ። ልጆችም ልጆች እንዲኖራቸው አስባለሁ። ስለዚህ ሀገር ያስፈልገናል። ይሄ ሰው ይሄን ሀገር እያፈረሰ ነው። የልጆቼን የልጅ ልጆቼን ሀገር እያፈረሰ ነው። ምናልባት እሱ ሌላ ሀገር የተመቻቸ ሁኔታ ፈጥሮ ሊኖር ይችላል ለራሱና ለቤተሰቡ። ስለዚህ መታገል ግድ ነው። የታዬ ደንዳ መልእክት ይህንን የሚመለከት ነበረ። ከመታገል ውጭ ምርጫ የለም የሚለው አቋም መነሻ ምክንያቱ የአብይ አህመድ አካሄድ ምን እንደሆነ ዘርዝሮ ካስቀመጠ በኋላ እንዳደመጣችሁት። አሁን በዚህኛው ርዕሰ ጉዳይ በፌዴሬሽን ምክር ቤቱ ርዕሰ ጉዳይ ላይ መደምደሚያ ከመስጠታችን በፊት አንድ በጣም በጥንቃቄ ልናስተውለው የሚገባ ጉዳይ ላንሳ። ከዚህ ቀደም እንደምታውቁት ቀደም ሲልም እንዳነሳሁት የትግራይ ተወላጅ ሆነው ከአብይ አህመድ ጋር የተሰለፉ ኃይሎች እስከ ትላንትናው ዕለት የነቀለጠ ሞላን የነጋሻው ግርሻን ቦታ በመያዝ የአብይ አህመድ እንቁላል ሆነን በግድ አቅፎ ይፈልፍለን ሲሉ የነበሩ ናቸው። ተሰብስበው በአብይ አህመድ ክንፍ ስር ከተከማቹ በኋላ ያረቄ ሙቀት ተቀብለው መቀሌ አልመች ሲል አዲስ አበባ የተፈለፈሉ 17 ጫጩቶች እኮ ተወልደዋል። መቀለጃ አድርጓቸዋል። አሁን እነዛ ሁላ አውጥቶ የትም ሲጥላቸው ቢያንስ ውሳኔው ምንድን ነው የሚለው ተመልከቱ። እዚህ ጋር በጣም ኪ ፖይንት ነው። ቢያንስ ከሀ እስከ ፐ አብይ ጉያ ስር የነበሩትም አብይ አህመድም የሚቃወሙትም ትላንት በተሰጠው ውሳኔ ተመሳሳይ አቋም ይዘው በተቋምም በግለሰብ ደረጃም ወጥ አቋም ነው እያራመዱ ያሉት። ሲንግል አውትሊ እከሌ አብይ አህመድ የሰጠው ውሳኔ ትክክል ነው የሚል የትግራይ ተወላጅ አታገኝም። እነ ጌታቸው ረዳም እነ ጻድቃንም ሌሎች ሁሉም አንድ አይነት አቋም ይዘው ትክክል አይደለም ብለዋል። ውሳኔው ምንድን ነው የሚለው? በአማራም አይደለም በትግራይም አይደለም በፌዴራል ስር ነው ያለው። በአማራ ስር አይደለም በፌዴራል ስር ነው ሲባል ከአማራ ውስጥ ለዚህ የደስታ መግለጫ የሚሰጡት አካላት ሲሪየስሊ ጤነኛ ናቸው? በትግራይ በኩል አትሊስት የትግራይ አይደለም የፌዴራል ነው ሲባል ጌታቸው ረዳም ደብረጽዮንም በተመሳሳይ መንገድ ወደ መቃወም ሄደዋል። ሙሉ ነጋም ሞንጆሪኖም ኬሪያ ኢብራሂምም አታክልቲም ተመሳሳይ ተቃውሞ ውስጥ ገብተዋል። አሉላም ዳንኤል ብርሃኔም ተናበዋል። ትንሽ የራሳቸውን ገለል አድርገው ገሸሽ አድርገው የቆሙትም ተመሳሳይ አቋም ይዘው አይ የኛ ነው በፍጹም በፌዴራል ስር አይሆንም የሚል አቋም ይዘዋል። ወደዚህ መለስ በልና በአማራው በኩል የራያ አማራ ማንነት አስመላሽ ኮሚቴ መግለጫ ወጣ ይልሃል። መግለጫው አብይ አህመድ ያወጣውን ራያን በኦህዴድ ስር አድርጎ የኦሮሚያ የማድረግ እቅድ እደግፋለሁ ብሎ አወጣ። በቃ ይሄን ነው።
እነቀለጠ ሞላ አብንን እቺ መጫወቻቸውን ለሶስት የሚጫወቱባትን አብንን ይዘው የደስታ መግለጫ ጻፉ። ደጋፊ ነን አብይ አህመድ ያለውን ብለው አትሊስት በወልቃይትና በራያ ላይ ትላንት አብይ አህመድ ባገኘው ተሻገር በኩል አማራውን ሲክደው መካዱ ልክ ነው የሚል አማራ አግኝቷል። መካዱ ልክ ነው የሚል ትግሬ አላገኘም። ሰው በአማራ በኩል እስቲል የብአዴን ፍልፈሎች በአማራ ትግል ውስጥ እስቲል ስር ሰደው መኖራቸውን ማሳያ ነው። መሸጦቹ እጅግ የከፉ ከነጌታቸው ረዳም በታች የዘቀጡ መሆናቸውን የምታየው ነው። ከትግራይ ልታገኝ የምትችለው አብርሃ በላይን ነው። ቢያንስ በዚህ ጉዳይ ላይ በሌላ ጉዳይ ያላቸው ልዩነት እንደተጠበቀው ነው። ቢያንስ በዚህ ጉዳይ ላይ ተስማምቶ በጋራ ቆሟል። እንዴት ነው ከአማራ በኩል ሁለት ድምፅ የሚሰማው? የአማራ ሕዝብ የማንነት ጥያቄ እኮ ከትግራይ አስተዳደር ወጥቶ ኦህዴድ ይምራው የሚል አልነበረም፣ አይደለምም፣ ሊሆንም አይችልምም። ይሄ የራያ ማንነት አስመላሽ ነን የራያ አማራ ማንነት አስመላሽ ነኝ የሚለው ኮሚቴ የለም። እንደምታውቁት ድምፁን ጥፍት አድርጎ መከላከያ የሚባለው ኃይል ሩጦ ሲወጣ ፈርጥጦ ሲወጣ የት እንደነበረ አይታወቅም። 40 ሺህ አማራ ተፈናቅሎ ከራያ ላይ መከራውን ፍዳውን ሲበላ የለም። አሁን ኦህዴድ ለሚፈልገው ዓላማ መግለጫ ስጥ ሲለው መግለጫ ሊሰጥ መጣ። ይህንን የምታዩት ኤሊት ነኝ የሚለው አካል ልክ ለአማራ እንደተፈረደለት አድርጎ ለአማራ ሕዝብ የወልቃይትና የራያ ጥያቄ ምላሽ እንደተሰጠው አድርጎ ሊያለከልክ የመጣ አማራ ታያለህ። ሊያለከልክ የመጣ ትግሬ አታገኝም። ካለ አምጡልኝ እከሌ ብዬ ጠቅሳለሁ። ቅድም ጠቀስኩ፣ ወደኋላ ተመልሼ በውጭም ያሉ በውስጥም ያሉ አክቲቭሊ ፖለቲካ ውስጥ ያሉ አክቲቭሊ ፖለቲካ ውስጥ የሌሉ አንድ ላይ ወጥ በሆነ አቋም በመዋቅር በአደረጃጀት በማህበር በምን ያሉትም ከዛ ውጭ ያሉትም ነው ለጫጫታ የተነሱት። አትሊስት የትላንትናው ፌዴሬሽን ምክር ቤት ብሎ የወሰነውን ውሳኔ በትግራይ ስም የተቋቋሙ ተቋማት ማህበራት በውጭ በውስጥ ያሉ በሙሉ ሲያወግዙት በአማራ በኩል ያሉ አደረጃጀቶች ምን እያሉ ነው ያሉት? እስቲል መስማት ፈልጋለሁ። ምን እያሉ ነው ያሉት? በትግራይ ስር እስካልሆነ ድረስ በፌዴራል ስር ሆኖ ኦህዴድ ቢያስተዳድረው ችግር የለም ከተባለ ጥያቄያችን የማንነት ጥያቄ አይደለም ማለት ነው። ጥያቄያችን ከነከሌ ይቀማና ለነከሌ ይሰጥ ነው የሚል ነው ማለት ነው። ኦህዴድ በእኔ ስር አድርጌዋለሁ እሰይ ምንል ከሆነ ይሄ የአማራ ጥያቄ የሚመልስ ነው ከተባለ ልብ አድርጉ። ኦህዴድ የሚቆጣጠራት አዲስ አበባ ላይ አማራ አባይን ተሻግሮ መግባት አይቻልም፣ ክልክል ነው። ኦህዴድ በሚቆጣጠራት ኢትዮጵያ ውስጥ አማራ በገፍ እየተገደለ ይቀበራል። ኦህዴድ በሚመራው ኦሮሚያ ውስጥ አማራ በየቀኑ ያልቃል፣ በየቀኑ ይወድማል። ወልቃይትን ኦህዴድ አስተዳድረዋለሁ ሲል አማራ ቀን ወጣለት ካልክ ለአማራ እልቂት ነበር እንዴ የምትሰራው? ፌዴራል ማለት ማን ነው? ንገረኝ። ፌዴራል የሚባለው ማን ነው? የፌዴራል መንግስት የሚባለው ማን ነው? ከጨፌ ውጪ ኦሪያ ማን ነው? ፌዴራል የሚባል የሚመራ አካል አለ?
መከላከያ በለው፣ አየር ኃይል በለው፣ ደህንነት በለው፣ ምንድነው የሲቪል ሰርቪሱ በለው፣ ማን ነው የሚመራው ነው። መቼም በዚህ ላይ ክርክር አንገባም። እንዴ ይሄንን እኮ ለመረዳት የተለየ የፖለቲካ ሳይንስ የሚጠይቅበት ጊዜ ላይ አይደለንም ያለ ነው። ከአዲስ አበባ አማራ ተጠርጎ እንዲወጣ አቅዶ ተዘጋጅቶ ከኦሮሚያ ላይ በአንድ ዓመት 1 ሚሊዮን አስወጣለሁ ብሎ አቅዶ እንዴ የድምፅ ማስረጃ አቅርበን አማራውን እየቀበርነው ነው፣ ቁልቁል እየከተትነው ነው የሚል ትግሬውንም አማራውንም ከሲቪል ሰርቪሱ እየነቀልነው ነው የሚለውን የሽመልስ አብዲሳን ንግግር አምጥተን አስደምጠን ኤሊቱን ሰብስቦ እቅዳቸውን ሲናገር የነበረው የአዲስ አበባን ዴሞግራፊ በውድም በግድም እንለውጣለን እያለ የተናገረውን አምጥተን አስደምጠን ስናበቃ ወልቃይትን እኔ ያስተዳድረዋለሁ ሲል፣ ራያን እኔ ያስተዳድረዋለሁ ሲል ለአማራ ይጠቅማል ብለህ ትወጣለህ? አማራው ነህ እንኳን አማራ በእውነት እንደው አማራ ባትሆን እንኳን የሰው ልጅ ሆነ የሚያስብ አእምሮ ኑሮ ይሄ ትክክል ነው ብለህ ትወጣለህ? እንደው የፈለገ ጎጥ የፈለገ መንደር ውስጥ የተደበቅ ውራም ሁን ይሄ ልክ ነው ብለህ ልትደግፍ ትቆማለህ? በትግራይ በኩል ያለው ኃይል አንድ ላይ ሆኖ በጋራ መቆሙ አይደለም ችግሩ። የአብይ አህመድን ውሳኔ ትክክል አይደለም ማለቱ አይደለም ችግሩ። ትክክል አይደለም ካለ በኋላ ይሄ ለእኔ ነው የሚገባኝ የሚል አድሮ ጥጃ የውሳኔያቸውን አብረው አያይዘው ማምጣታቸውን አብይ አህመድ ልክ አይደለም ካሉ በኋላ የአማራ ህዝብና የትግራይ ህዝብ በዘላቂነት ይህን ችግር የሚፈታበት አዲስ የፖለቲካ ሐሳቤ ማምጣት አለበት። ከዚህ በኋላ የኦህዴድ መጫወቻ ሆነን በፈለገ ጊዜ እያታኮሰ እያጋደለን በፈለገ ጊዜ የፈለገውን አቅጣጫ ይዞ ሊመራን አይችልም የሚል ስምምነት የሚል አቋም ላይ ነው መደረስ ያለበት። ጓሄድ እዛ ላይ ምን ቆም ከሆነ አሸናፊውነት ትወጣለህ። እዛ ላይ የማይቆም ከሆነ በተደራጀ ሁኔታ አንድ ሆነናል ብለህ ስታበቃ አሁንም እዛው ያው ተመልሰህ እዛው ጭቃ ውስጥ የምትዘፈቅ ከሆነ ትርጉም የለውም። በአማራው በኩል የአብይ አማራ ነን ብለው የተሰለፉ አካላት ከኦህዴድ በላይ ኦህዴድ ነን የሚሉ አካላት በአማራ ስም ተሰግስገው ሲያበቁ ኦህዴድ ወልቃይትን ራያን እኔ አስተዳድረዋለሁ ሲል ይሄ ለአማራ ይጠቅማል ብለው የተስማሙ አካላትን ትተህ የአማራ ህዝብ የህልውና ጥያቄ ያነሳባቸው ወልቃይትም ራያም ጠለምትም ደራም መተከልም አዲስ አበባም ሁሉም መፍትሄ ሊያገኙ የሚችሉት 4 ኪሎ ላይ የሥርዓት ለውጥ በማምጣትና ጤናማ የህዝብ ለህዝብ ግንኙነት በመመስረት ነው ብሎ በስር ነቀል ለውጥ ነው ብሎ የሚያምን አካል ካለ ይሄንኑ አዲስ አስተሳሰብ ይዞ ሊመጣ ይገባል። አዲስ ወይን አሮጌ አቅማዳ ውስጥ አታስቀምጥም። አዲስ አስተሳሰብ ነው ብለህ ካሰብክ አዲስ አቅማዳ ያስፈልግሃል። ቅድም የተነሳው እንደተጠበቀ ሆኖ ወደ ቀጣዩ እንለፍ። አሁንም የምናየው አሰላለፍ ሼፕ መደረግ ያለበት በዚህ መንገድ ነው። ይሄ ሳይሆን ቀርቶ ጊዜ እየጠበቅኩ አለከልካለሁ የምትለውን እንድትተወው ነው። መጨረሻ ላይ አብይ አህመድ ምንድን ነው ያቀደው? በኢትዮጵያ ውስጥ የማያቋርጥ ጦርነት ለማድረግና ሌላ እልቂት ለማምጣት ያደረገውን ዝግጅት ከአንደበቱ የምንሰማበት ሰዓት ይመጣል።